ዘለፋዬን ብትሰሙ ይኖሩ ልቤን ባፈሰስኩላችሁ ሐሳቤንም ባሳወቅኳችሁ ነበር። ለካ ሰዎች እግዚአብሔርን የመምሰል ይውስ ስለሌላቸው ነው ሐሳቡን ማያሳውቃቸው። ለካ እግዚአብሔርን የመምሰል ይወት የሆነ ሲኖራቸው ይለ ሐሳቡን ይሄ መጥፎ ነው፣ ይሄ አይጠቅምሽም፣ ይሄ አይጠቅምከም፣ ይሄ ይጎዳካ እያለ ይነግርካል። እግዚአብሔርን አለመምሰል ታውቃላችሁ የሰይጣንን ግርዶሽ ወደ ህይወታችን ያመጣል። ከዚህ ይጠብቃል። አሜን። እግዚአብሔርን መምሰል ግን እግዚአብሔርን የበራኑን ጉልበት ወደ ህይወታችን ያደርጋል። በኢየሱስ ስም ይሆንላችሁ። ሲያውጁ ከዚህ ቀን በኋላ በሉ ጥፋት ቤቴ አይገባም በሉ አልጎዳም በሉ በኢየሱስ ስም ይሆንላችሁ። ኢየሱስ ለዘላለም ጌታ አሜን። እንግሊዘኛው ሲናገር እንደዚህ ይላል come back to your senses and be restored to reality. Do not even think about refusing my rebuke አለ። ምን አለ? እናንተ ግን አለ ዘለፋዬን እምቢ አላችሁ አለ፣ ምክሬን እምቢ አላችሁ አለ። ከዛ በመቀጠል እንደዚህ አለ Don't you know that I am ready to pour out my spirit of wisdom. ክብር ለኢየሱስ ይሁን። አሜን። እናንተ የኔን ዘለፋ የኔን ምክር እምቢ ስላላችሁ አለ የጥበብን መንፈስ እንዳልሰጣችሁ ከለከላችሁኝ። ከዚህ እግዚአብሔር ይጠብቃል። አሜን። የጥበብን መንፈስ እንዳልሰጣችሁ ከለከለኝ። አያችሁ ለካ እግዚአብሔርን አለመምሰል ጥበብ ይከለክላል፣ እውቀት ይከለክላል፣ ማስተዋልን ይከለክላል። እግዚአብሔርን አለመምሰል ከዚህ እግዚአብሔር ይጠብቃል። አሜን። ጥበብን ይከለክላል፣ ማስተዋልን ይከለክላል፣ መረዳትን ይከለክላል። ከዛ በመቀጠል ሲናገር እንደዚህ አለ Don't you know that I am ready to pour out my spirit of wisdom upon you and bring to you the revelation of my words. የቃሌን መገለጥ፣ የቃሌን ሚስጥር፣ የቃሌን መገለጥ፣ የቃሌን እውነት፣ የቃሌን ኃይል እንዳልገልጽላችሁ አደረጋችሁ። ይሄ መርገም ዛሬ ተሰበረ። እስኪ አሜን ይባላል። እስኪ ከዚህ ቀን በኋላ በሉ መገለጡን የሚከለክለኝ ጥበቡን የሚከለክለኝ አጋንንታዊ አሰራር በጌታ በኢየሱስ ስም የተረገመ ይሁን በሉ በኢየሱስ ስም ይሆንላችሁ። የእግዚአብሔር የቃል መገለጥ ከምንም እንደሚበልጥ እንዴት ልንገራችሁ? ከምንም የእግዚአብሔር የቃል መገለጥ ከሰይጣን የቃል መገለጥ ይበልጣል። የእግዚአብሔር የቃል መገለጥ ከዓለም የቃል መገለጥ ይበልጣል። የእግዚአብሔር የቃል መገለጥ ከተማራችሁ ትምህርት ይልቅ መገለጡ ይበልጣል። እስኪ አሜን። እስኪ ከዚህ ቀን በኋላ በሉ እግዚአብሔርን እመስላለሁ በሉ ከመገለጥ ዓለም በሉ እስኪ አልርቅም በሉ እስኪ በኢየሱስ ስም ይሆንላችሁ። ማዚክላዶስ ማጋዲያስ ከዛ እንደዚህ አለ I am ready to pour out my spirit of wisdom upon you and bring to you the revelation of my words that will make your heart wise. ኢየሱስ ጌታ ነው። አሜን። የጥበብን መንፈስና የቃሌን መገለጥ እንዳልክላችሁና ልባችሁን ጠቢብ እንዳያደርገው እናንተ ግን ወደ ዘለፋ ያልተመለሳችሁም ማለት ኢየሱስ ጌታ ነው። ኢየሱስ ጌታ ዛሬ በኢየሱስ ስም ጥበብ ያገኛቸው። እስኪ ዛሬ በሉ እስኪ በጌታ በኢየሱስ ስም ጥበብ ያገኘኛል በሉ መገለጥ ያገኘኛል በሉ ኃይል ያገኘኛል በሉ በኢየሱስ ስም ይሆንላችሁ። አሜን። ብዙ ጊዜ ሰዎች መገለጥ የሚመስላቸው ስም መጥራት እሱ የእውቀት ቃል በህይወት የማረሰው የሁለት ሰዎችን ስም ጠርቻለሁ። አንዴ እየጸለይኩ